ጤናና ሰላም ከምግባዊ የኒውትሪሽን ሳይንሳዊ ጆርናሎችን እያጣቀስን ዘርፉ ጥናት አበርክቷቸው ጉልህ የሆኑትን የተመራማሪዎች ግኝ እየዳሰስን እንደ ሁልጊዜው ልንቀጥል ታድመናል። በዚህ ፖድካስት ስለ ፋይበር ጥቅም እንዲሁም ፋይበር ከምንና ከየትኞቹ ምግቦች በስፋት ልናገኝ እንደምንችል፣ ጤናማ የአንጀት ማይክሮባዮም ወይም ባክቴሪያ ስንል ምን ማለት እንደሆነ፣ እጅግ ጠቃሚ የሆነውን ፖሊፊኖልስ እንዴት ልናገኝ እንደምንችል እናያለን። የአንጀት ማይክሮባዮም ስንል በግርድፉ ለማብራራት አንጀት ውስጥ የከተሙ ለጤና ጠቃሚ የሆኑ ጥገኛ ረቂቅ ህዋሳት በጥቅሉ ማለት ይቻላል። ከእጽዋት የሚገኙ ሙሉ የሆኑ ምግቦች ጤናማ የአንጀት ማይክሮባዮምን ለመደገፍ አስፈላጊ ናቸው። ሁለት ቁልፍ ንጥረ ነገሮችን ከነዚህ ሙሉ ምግቦች እናገኛለን፣ ፋይበር እና ፖሊፊኖልስ። ለመሆኑ ማይክሮባዮም በአንጀት ውስጥ የሚኖሩ ለጤና ጠቃሚ የሆኑ ጥገኛ ረቂቅ ህዋሳት ወይም ባክቴሪያ ያልናቸው በቁጥር ከሰውነት ሴሎቻችን በላይ እንደሆኑ ስንቶቻችንን የምናውቀው? ፋይበር በእነዚህ ረቂቅ ህዋስ ማይክሮባዮም አማካኝነት ጥቅም ላይ በሚውልበት ጊዜ ወደ አጭር ሰንሰለት ወይንም ሾርት ቼን ፋቲ አሲድ ይቀየራል። ለምሳሌ እንደ ቢውትሬት ያለ ፋቲ አሲድ ይፈጥራል። ይህም የሰውነት መቆጣትን፣ ኢንፍላሜሽንን ይቀንሳል፣ ሜታቦሊዝምን ይደግፋል፣ እንዲሁም የአንጀትን የውስጣዊ ግድግዳ ልባስን ያጠናክራል። ፖሊፊኖልስ እንደ ቤሪ፣ ካካዋ፣ ጥቁር ቸኮሌት፣ ቡና፣ ቀይ ወይን እና የወይራ ፍሬ ኦሊቭ ባሉ በፋይበር የበለጸጉ ምግቦች ውስጥ የሚገኙ ተፈጥሯዊ ውህዶች ናቸው። እኛ ሰዎች ፖሊፊኖልስን በቀጥታ ጥቅም ላይ ማዋል ባንችልም የአንጀታችን ማይክሮቦች ወይም ማይክሮባዮም ወደ ጠቃሚ ውህዶች ለመቀየር የአንጀትን እና የሰውነትን በሽታ የመከላከል አቅማችንን ያሻሽላሉ። ስለዚህ ለጤና ቁልፍ የሆኑትን ፋይበር፣ ፖሊፊኖል እና ማይክሮባዮምን በዚህ ፖድካስት ሰፋ አድርገን እንዳስሳለን። ቀደም ባሉ ዝግጅቶች እንዳነሳ ነው የተቀነባበሩ ከፍተኛ ካሎሪ ያላቸውና በማምረቻ የተመረቱ ፕሮሰስድ ምግቦችን አዘውትሮ መውሰድ የተፈጥሯዊ ጣዕም የምናጣጥምበትን የምላስ ክፍላችንን በማዳከምና ዳል በማድረግ ተፈጥሯዊ የሆኑ ሙሉ ምግቦችን ስንመገብ ምላሳችን ደል ስለሆነ እርካታ የሌላቸው ደብዛዛ፣ አሰልቺ የሆኑና ጣዕም ያነሳቸው ምግቦች መስለው እንዲታዩን ያደርጋል። ይህ ታዲያ ወደ ፕሮሰስድ ምግቦች በማድላት ከመጠን በላይ መብላትንና ጤናማ ባልሆነ ምግቦች ላይ ስሜታዊ ጥገኝነትን እየቆየ ያስከትላል። በተጨማሪም ከጥንታዊ ጊዜ ጀምሮ በከፍተኛ ካሎሪ ፍለጋ ዳብሮ የመጣውን አንጎልን የማነቃቃት ስሜትን በመሸለም ምክንያታዊ አስተሳሰብን ያሳንሳል። ይህም ስሜታዊ ጥገኝነት ስር የሰደደ የሱስ ሳይክል ይፈጥራል። የምግብ ሱስ የእጽ ሱስን ያህል ኃይለኛ ባይሆንም አእምሮን የመቆጣጠር አቅም አለው። ስሜታዊነት እና ፈጣን በሆነ እርካታ ላይ የሚያተኩር ባህሪንም ይፈጥራል። በ2010 ላይ በተደረገ አንድ ጥናት ሰዎች ከፍተኛ የፋይበር እና የአትክልት አመጋገብን ሲከታተሉ ከቆዩ በኋላ 90% የሚሆኑት ሰዎች በ6 ወራት ጊዜ ውስጥ ስለ ራብ ያላቸው የቀድሞ የውስጥ ስሜት ግንዛቤ መቀየሩን ጥናቱ አመልክቷል። ግልጽ ካልነበረው የጭንቅላት ወይም የሆድ ስሜት ሴንሴሽን ወደ እውነተኛ ባዮሎጂያዊ የረሃብ ስሜትን መገንዘብ መቻል ተሸጋግረዋል። ሱስ የሚያስይዝ አመጋገብና የአንጎል ሽልማት ነርቭ አስተላላፊ የሆነው
ዶፓሚን ተያያዥነት አላቸው። በስኳር፣ ስብ እና የተጣራ ካርቦሃይድሬትስ የበለጸጉ በከፍተኛ ደረጃ የተቀነባበሩ ምግቦች ዶፓሚንን ከመጠን በላይ እንዲመረት ያደርጋሉ። ይህም ከፍተኛ ፍላጎትን ያነሳሳል ወይም it triggers intense cravings። ሰዎች ከዚህ አይነቱ ካሎሪ ክረሽ ወይም በደም ስር ብዛት ያለው ካሎሪ በአጭር ደቂቃ ውስጥ ተጨናንቆ መግባት ልንለው እንችላለን ወደ ጤናማ አመጋገብ ለመሸጋገር ሲሞክሩ ብዙውን ጊዜ እንደ ድካም፣ ራስ ምታትና የአንጎል መረበሽ ምልክቶችን ያሳያሉ። ይህም የሚሆነው እንግዲህ due to reduced brain stimulation ነው ማለት ነው። የሰውነታችን ህዋሳት ጤና ጥቃቅን በሆኑ ጠቃሚ ንጥረ ነገሮች፣ ቫይታሚኖች፣ ማዕድናት፣ ሌሎች ንጥረ ምግቦች እና ፋይቶ ኬሚካሎች ላይ የተመሰረተ ነው። እንደ ነጭ ዳቦ፣ ኩኪዎች፣ ቺፕስ እና ሶዳዎች ያሉ ምግቦች እነዚህ ተፈላጊ ንጥረ ነገሮች የሌሏቸው ባዶ ካሎሪዎች ናቸው። ስለዚህ የዚህ እንቆቅልሽ ቁልፍ አንዱ አካል ታዲያ ከቅርብ ጊዜ ወዲህ እውቅና ያገኘው በውስጣችን በአካላችን እየኖሩ ያሉት በትሪሊየን የሚቆጠሩ ረቂቅ ህዋሳትን ባቀፈው ማይክሮባዮም ላይ መመርኮዙ ይሰመርበታል። ላለፉት 40 ዓመታት በዓለም አቀፍ ደረጃ ከመጠን ያለፈ የውፍረት መጠን ኦቤሲቲ በቁጥር ጭማሪ በማሳየት ሄዶ በሰዎች ዘንድ በ3 እጥፍ አድጓል። በሰፊ ተቀባይነቱ ይታወቅ የነበረው የካሎሪ ቆጠራን የተመረኮዘው የአመጋገብ ስርዓት ውጤቱ አጥጋቢ እንዳልሆነ ይህ ቁጥር ወይም ውጤት ያሳያል። ይህ የተጋነነ ተቃርኖ ታዲያ የሚያሳየን ስለ አመጋገብ ኒውትሪሽን ያለን ግንዛቤ መሰረታዊ የሆነ ነገር ጎድሎት እንደቆየ ነው። የማይክሮባዮም ሳይንስ ጥናት ውጤትና እድገቶቹ እንደሚያረጋግጡት የአንጀት ጤናን ለማሳደግና ለመጠበቅ ምርጡ መንገድ በተፈጥሮ ፋይበር የበለጸጉ የተለያየ አይነት ሙሉ ምግቦች ያሉበት አመጋገብ ሆኖ ተገኝቷል። የአንጀት ማይክሮባዮም ከሰውነታችን አካል ሴሎች በቁጥር ሲወዳደሩ ከፍ ያለ ባክቴሪያና ተህዋሲያን እንደያዙ ይታመናል። የሰው አካል በግምት ወደ 30 ትሪሊዮን የሴል ህዋሶችን እንደሚይዝ ይገመታል። በሌላ መልኩ የሰው ልጅ ማይክሮባዮም በዋናነት ለዛውም 99 ከመቶ የሚሆኑት በታችኛው አንጀት ውስጥ የሚገኙ ረቂቅ ተዋሲያን ያቀፈ ሲሆን እነዚህ በቁጥር ወደ 39 ትሪሊዮን የሚጠጉ ጥቃቅን ጥገኛ ህዋሶች አንጀታችን በተጨማሪ አስጠግቶ ይዟል ማለት ነው። ይህ ሆዳችን ውስጥ ያለ የማይክሮባዮም ውስብስብ ስነ ምህዳር ኮምፕሌክስ ኢኮሲስተም በውስጡ ባክቴሪያዎችን፣ ፈንገሶችን፣ ቫይረሶችን፣ አርኪያ እና ሌሎችንም ያጠቃልላል። ሁሉም በተሳሰረ ማህበረሰብ መልክና በተለዋዋጭ ሁኔታ ውስጥ አብረው ይኖራሉ። የሚገርመው የማይክሮባዮም የጄኔቲክ ቁሳቁሶች ከሰው ጂኖች ብዛት ሲወዳደር በሺህ እጥፍ ሊበልጡ እንደሚችሉ መገመቱ ነው። እያንዳንዱ የረቂቅ ተዋሲያን ጂን እንደ ትንሽ ባዮኬሚካል ፋብሪካ ይሰራል። ሰውነታችን በራሱ ሊሰራ የማይችለውን ፕሮቲኖችና ሆርሞኖችን እና ኬሚካሎችን በማምረት ሲያግዝ ይቆያል። ካልነሱ ሰውነታችን በትክክል ሊመራና ሊሰራ አይችልም ማለት ደግሞ ማጋነን አይደለም። ከቅርብ ዓመታት ወዲህ እነዚህ ረቂቅ ተዋሲያን ለሁሉም የጤንነታችን ሂደቶች ምን ያህል አስፈላጊ እንደሆኑ በተለይም ከአመጋገብ ጋር በተያያዘ እንዴት እንደሚገናኙ ሳይንስ ተረድቷል።
ወይም ሪዲስከቨር አድርጓል። የማይክሮባዮም ተጽዕኖ ሁሉም ነገር ላይ ይንጸባረቃል። ከምግብ አፈጫጨት እና ከሜታቦሊዝም እስከ በሽታ መከላከል ተግባራት፣ ኢሚዩን ፋንክሽን እና አልፎ ተርፎም የጂን መገለጫ ጂን ኤክስፕሬሽን ላይ ተጽዕኖ ያሳድራል። በጣም በሚያስደንቅ ሁኔታ ምናልባትም የአንጎል ኬሚስትሪን በመቆጣጠር ረገድ ብዙ ሚና ይጫወታል። እንደ ሰረተኖን ሆርሞን ያሉ ለምግብ ፍላጎት፣ ስሜትና የመንፈስ ጭንቀት ተጠያቂነት ያላቸው ሜታቦላይቶች ላይ ሚና ይኖረዋል። ብዙ ዘመናዊ መድኃኒቶች የእነዚህ ሜታቦላይት መንገዶችን በመከተል በመኮረጅ ነው የሚዘጋጁት። ማይክሮባዮም በተጨማሪ የሆድ ወይም የአንጀትን የውስጣዊ ግድግዳ ልባስን እንዳይጎዳ ለመጠበቅና የምግብ መፈጨትን በመደገፍ ያገለግላል። ጤናማ የሆነ ማይክሮባዮም ጎጂ የሆኑ ንጥረ ነገሮች ወደ ደም ውስጥ እንዳይገቡ የሚከላከለውን ቀጭን ግድግዳ መሳይ ግን ወሳኝ የሆነ የሽፋንን ለመጠበቅ ይረዳል። ማይክሮባዮም ሚዛኑን ሲይዝ በዚህ ግድግዳ ውስጥ ሊፈጠሩ የሚችሉ ጥቃቅን ቀዳዳ ጥሰቶችን ሊጠግን ይችላል። ነገር ግን የፋይበር እጥረት ያለው አመጋገብ ላይ ካለን ማይክሮቦች በራሳቸው የሚኮሳል መሰናክል ግድግዳን መጠበቅ ቀርቶ ራሱን እንዲመገቡ ያስገድዳቸዋል። ቀጭኑ ሽፋን የበለጠ ይዳከምና የመከላከሉ ተግባር ይበላሻል። ይህ የሰውነትን መቆጣትን፣ ኢንፍላሜሽን እና በበሽታ የመያዝ ዕድልን ይጨምራል። የሳይንስ ሊቃውንቶች የጤነኛ ሰዎችን ማይክሮባዮሞች እንደ የስኳር በሽታ፣ ኮላይተስ፣ የምግብ አለርጂዎች፣ ፓርኪንሰንስ ወይም ዲፕሬሽን የመሳሰሉ ስር የሰደዱ በሽታዎች ካላቸው ሰዎች ጋር ሲያወዳድሩ በበሽታ የተጠቁ ሰዎች ብዙ ስብጥር ዳይቨርስ ማይክሮባዮሞች የሌላቸው ናቸው። የማይክሮባዮም ዳይቨርሲቲ ወይም ብዝሃነት ለጥሩ ጤናማ ማይክሮባዮም ስብስብና አስከትሎም ለሰውነት ጤና ማግኘት አመልካች ነው። ማይክሮባዮምን ለመደገፍ ውጤታማ ከሆኑ መንገዶች አንዱ አመጋገብ ሲሆን በተለይም በአትክልት እጽዋት ላይ የተመሰረቱ የተለያዩ ምግቦችን መመገብ ጠቃሚ ነው። ይህ ማለት ከፍተኛ መጠን ያለው ጎመንን ብቻ አንዴ መመገብ ማለት አይደለም። ራዘር ድብልቅ አይነትን በማስፋት ሙሉ የሆኑና ፕሮሰስ ያልተደረጉ ቅጠላቅጠል፣ የእህል ዘር፣ እጽዋት፣ አትክልቶች፣ ፍራፍሬ፣ የለውዝ አይነቶች፣ ቅመማ ቅመሞች፣ ጥራጥሬዎች የመሳሰሉትን ማካተት ያስፈልጋል። እያንዳንዱ አይነት ተክል የተለያዩ ይዘትና ልዩ የፋይበር አይነቶችን እና ንጥረ ምግቦችን ያቀርባል። በጣም አስፈላጊው ነገር ታዲያ የአመጋገብ ስርዓቱ ከተጠቀሱትና ተዛማጅ ከሆኑ የተለያዩ አይነቶች እንዲካተት ማድረግ ነው። ይሁን እንጂ የዘመናዊ የአመጋገብ ዘይቤዎች፣ አልትራ ፕሮሰስድ ፉድ እና ሃይፐር ፓላተብል ምግቦች በአንጀታችን ጤና ላይ ከፍተኛ ጉዳት ማድረስ ይችላሉ። ብዙውን ጊዜ ከመጠን በላይ የተሰራጩና የምግብ አቅርቦት ውስጥ በብዛት የሚገኙ አንቲባዮቲኮች የአንጀታችንን ማይክሮቦችን ያበላሻሉ። ለአንቲባዮቲክስ የተጋለጡ ህጻናት ከማይክሮባዮም መበላሸት ባለፈ የበለጠ ክብደት እንዲጨምሩና የአለርጂ ተጋላጭነታቸው በከፍተኛ ደረጃ ከፍ ሲል ይታያል። በተዘጋጁ ፕሮሰስድ ምግቦች ውስጥ ያሉ ፕሪዘርቫቲቭስ እና ኢመልሲፋየርስ የአንጀት ማይክሮባዮምን ስብጥር በማበላሸትና በመቀየር የሚታወቁ ሲሆን የጎንዮሽ ጉዳቶችም ያስከትላሉ። በተለምዶ ጀንክ ፉድ የሚባሉት ምግቦች ከፍተኛ ስብና የስኳር ይዘት ስላላቸው ለጤና ጎጂ ሆነው ይወሰዳሉ። ሆኖም ግን ከማይክሮባዮም አንጻር ደግሞ ተጨማሪና ትልቁ ጉዳት ፋይበር የጎደላቸው መሆኑ ሊሆን ይችላል። ይህ ጠቃሚ የሆኑ ንጥረ ነገሮችን ከማይክሮባዮም የመገኘታቸው
እውቀትና አስተሳሰብ ለጤና ስርዓት ወሳኝ ለውጥ ነው። እንደ እውነቱ ከሆነ በአይነት የበዙና የበለጠ የበለጸጉ የአንጀት ማይክሮባዮም ሲኖረን ጤናማ እንሆናለን። ፋይበር የጎደለው አመጋገብና ከመጠን በላይ አንቲባዮቲክን መጠቀም የማይክሮባዮሞቻችንን መበላሸት እድል ከፍ ያደርገዋል። የረጅም ጊዜ የጤና መዘዝንም ያስከትላል። በነጭ ዱቄት፣ በስኳር እና በቅባት የበለጸጉ ምግቦች የደም ዝውውራችን ውስጥ እንደገቡ ወዲያውኑ በካሎሪ በብዛት ያጥለቀልቁታል። ይህም የአንጎል ሽልማትን ሪዋርድ ሲስተም ልክ እንደ አደንዛዥ ዕፅ በማነቃቃት የዶፓሚን ሆርሞን ሁኔታን በመቀየር ለተጨማሪ ካሎሪዎች መውሰድ እንድንነሳሳ ያደርጋል። ይህ ሱስ ከመጠን በላይ መብላትና በተለመደ የምግብ መጠን ልክ አለመርካትን ያመጣል። ጠቃሚ የሆኑ ንጥረ ነገሮችን ከማይክሮባዮም የመገኘታቸው አስተሳሰብ ፋይበርን በአዲስ ግንዛቤ እንድንመዝነው እንድንመለከተው ረድቶናል። የምግብ መፍጫ ትራክት ውስጥ ገብቶ በላይኛው የአንጀት ክፍል ሳይብላላ በአካል እየገፋ እንደሚያጸዳ የገለባ ዝርያ ብቻ መታየቱና መቆጠሩ እንዳለ ሆኖ ፋይበር ለአንጀት ማይክሮቦች አስፈላጊ ሜታቦሊክ ነዳጅ ሆኖ ማገልገሉ አሁን ግልጽ ሆኗል። ከዚህም አልፎ ሾርት ቼን ፋቲ አሲድ እና ሌሎች ጤናችን የሚደግፉ ጠቃሚ ውህዶችን ማይክሮባዮም ከፋይበር ማምረቱም በስፋት ታውቋል። የማይክሮባዮም ስብጥር ሁኔታ በወሳኝነት መልኩ በጄኔቲክስ ሳይሆን በአመጋገብና በአካባቢያዊ ሁኔታ የሚቀረጽ መሆኑንም ለማየት ተችሏል። ይህ የሚያበረታታ ግንዛቤ ነው። ይህ ማለት የአንጀት ጤናችንን የማሻሻል መንገድ በማይቀየረው በጂኖቻችን ላይ የተመረኮዘ ብቻ ሳይሆን በእኛ ቁጥጥር ውስጥ ነው ማለት ነው። ከፋይበር ምግቦች አንጻር በዝርዝር ለማየት በፋይበር የበለጸጉ ሙሉ አረንጓዴ አትክልቶች በጣም ጠቃሚ ናቸው። በተለይ ጠቃሚ ሆኖ የምናየው አንዱ የፋይበር አይነት ኢኑሊን የሚባለው ሲሆን እንደ አርቲቾክስ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ሊክ እና ጥራጥሬዎች ባሉ ምግቦች ውስጥ ይገኛል። ማይክሮቦች ኢኑሊንን ወደ ሾርት ቼን ፋቲ አሲድ ይለውጣሉ። ይህም የሜታቦሊክ ጥቅምና የበሽታ መከላከልን አቅም ከፍ ያደርጋል። ከፍተኛ የፖሊፊኖልስ መጠን ያላቸው ፋይበሮች ወይም ምግቦች ለማይክሮባዮም ተስማሚ እንደሆኑ ይታወቃል። ፖሊፊኖልስ ቀደም ባሉ ጊዜያት ከፍ ያለ የማይክሮቢያል ነዳጅ መሆናቸውን ባለመገንዘብ አንቲኦክሲዳንትስ በሚለው ስያሜ ብቻ በሰፊው ተጠቃለው ተሰጥቷቸው በዝርዝር ጥቅማቸውና አሰራራቸው ሳይታወቅ ቆይቷል። በሌላ በኩል ለማንሳት ያህል ምንም እንኳን የሳቹሬትድ ፋትስ በውስጡ መያዝ በበጎ ጎኑ ባይታይም የሜዲትራኒያን ዳይት አመጋገብ በፖሊፊኖልስ የበለጸገ ከመሆኑ አንጻር በጣም ጠቃሚ የሆነበትም ምክንያት እዚህ ጋር ለማስተዋል ይቻላል። የተመጣጠነ ምግብ መርሆችን እናስታውስ ወይም እንጥቀስና እናጠቃልላለን። በዋናነት በእጽዋት ላይ የተመሰረተ የተለያዩ ሲድስ አትክልቶችን፣ ጥራጥሬዎችን እና በንጥረ ምግብ የበለጸጉ ምግቦችን መመገብ፣ በተጨማሪ እንደ አረንጓዴ ቅጠሎች፣ ባቄላ፣ ሽንኩርት፣ እንጉዳይ፣ ቤሪ እና ሙሉ የእህል ዘር ያሉ ጸረ ካንሰር ምግቦችን መመገብ፣ የጡንቻ ጤንነትን በመደገፍ ከካንሰር ጋር የተገናኙትን ጎጂ የኤስትሮጅን ሆርሞን ሪሴፕተርስን በመዝጋት ጸረ ኤስትሮጅን ተጽዕኖ የሚሰጠንን የተልባ ዘሮች መጠቀም፣ ለኢንፍላሜሽን የሚያጋልጡ የተቀነባበሩ ፕሮሰስድ ምግቦችን መቀነስ፣ የእንስሳት ተዋጽኦችን አለማብዛት መቀነስ እና ሃይ ካሎሪ በውስጣቸው የያዙ ከመጠን በላይ መብላትን የሚያበረታቱ ምግቦችን መቀነስ። በዚህም የአንጀት ማይክሮባዮም ማዳበር ማጠንከር ይቻላል እና የበሽታ መከላከል አቅማችንን ይጨምራል። የሆድ አንጀት ስስ ሽፋን በመጠበቅ የገት ሊክ እንዳይኖር፣ በሽታ አምጪ ተዋሲያን እና መርዛማ ንጥረ ነገሮች እንዳያልፉ በመከላከል
እንደ መጀመሪያ እንቅፋት መከላከያ ሆኖ ያገለግላል። የምግብ ፍላጎትን መደበኛ እንዲሆን ያደርጋል። ምግብ አብዞርብ የሚደረግበት ፍጥነትን በማረጋጋት እርካታን ያራዝማል። ስለዚህ በዚህ አይነት ትክክለኛ አመጋገብ አማካኝነት የአንጀትን አስፈላጊ ጤና መጠበቅ፣ እንደገናም አካላዊና አእምሮአዊ ደህንነትን መደገፍ፣ ለተሻለ ጤናና ረጅም ዕድሜ መንገድ መክፈት ይቻላል። መልካም ጊዜ፣ መልካም ጤና ከምግባዊ